ቆይ እኔ ምን ባደርግ ነው የሰውነት ክብደት የመጨመር የምችለው ብለሽ አብዝተሽ ታስቢያለሽ፣ ትጨነቂያለሽ። በዚህ ቪዲዮ የምነግራችሁ አንድ ሰው ኖርማል የሆነ ጤናማ የሆነ የሰውነት ክብደት እንዲኖረው ማድረግ ያሉበትን ነጥቦች ይሆናል ማለት ነው። በመጀመሪያም ቻናሉን ሰብስክራይብ እና ቪዲዮውን ላይክ ማድረግ እንዳትረሱ ማለት ነው። ወደ ዋናው ሐሳብ ከመግባቴ በፊት አንድ ሰው ጤናማ የሆነ የሰውነት ክብደት አለው ወይስ የለውም የሚለውን ለማወቅ ቦዲ ማስ ኢንዴክሱን ማወቅ ይኖርበታል ማለት ነው። እሱንም ለማግኘት መጀመሪያ ቁመቱን ከተለካ በኋላ ያንን ወደ ሜትር ከቀየረ በኋላ ቁጥሩን ራሱ ያበዛዋል ማለት ነው። በራሱ ያበዛዋል ቁጥሩን የሚያገኘውን ቁጥር። ከዚያ በኋላ ክብደቱን በኪሎግራም ነው እሱ ያንን ክብደቱን በሜትር ወዳገኘው ቁጥር ያካፍለዋል ማለት ነው። ያኔ ቦዲ ማስ ኢንዴክስ የምንለውን ያገኛል ማለት ነው። ስለዚህ ኖርማል የሚባለው ቦዲ ማስ ኢንዴክስ ከ18.5 እስከ 24.9 ነው ማለት ነው። ነገር ግን ከ18.5 በታች ከሆነ ቦዲ ማስ ኢንዴክሱ ይህ ሰው አንደርዌይት ይባላል ወይም ደግሞ ዝቅተኛ የሆነ የሰውነት ክብደት እንዳለው ያመላክታል ማለት ነው። ስለዚህ ሰውየው ይህ ቦዲ ማስ ኢንዴክሱ ከ18.5 በታች የሆነው ቅርብ ጊዜ ያጋጠመ የክብደት መቀነስ፣ ለምሳሌ ልብሶቹ ሰፋ ብለው ከሆነ ወይም ደግሞ የተለያዩ የህመም ምልክቶች ለምሳሌ ተቅማጥ ሊሆን ይችላል፣ ትውከት ሊሆን ይችላል፣ የምግብ አለመፈጨት ሊሆን ይችላል፣ ሳል ሊሆን ይችላል፣ የምግብ ፍላጎት መቀነስ ሊሆን ይችላል፣ የተለያዩ ሌሎችም ወይም የተለያዩ የሚወስዳቸው መድኃኒቶች ሊኖሩ ይችላሉና ክብደቱን እንዲቀንስ የሚያደርጉ ማለት ነውና እነዛን ነገሮች ቼክ ማድረግ ይኖርበታል ማለት ነው። የህመም ምልክቶች ካሉት ምርመራ ማድረግና መታከም ይኖርበታል ማለት ነው። ነገር ግን ከምንም አይነት የህመም ምልክት ከሌለው ወይም ደግሞ ምንም መድኃኒት የማይወስድ ከሆነ የሰውነት ክብደቱን ለመጨመር ማድረግ ያለበት አሁን ቀጥሎ የምነግራችሁን ቲፖች ወይም ነጥቦች ይሆናል ማለት ነው። እነዚህም 5 የሚሆኑ ነጥቦችን ነው ሰውየው በቋሚነት ማድረግ ያለበት ጤናማ የሆነ የሰውነት ክብደት እንዲኖረው ማለት ነው። የመጀመሪያው ነጥብ በቂ የሆነ እንቅልፍ መተኛት ይኖርበታል። በቀን ውስጥ ከ6 እስከ 8 ሰዓት መተኛት አለበት ማለት ነው። ይህም ለቀጣዩ ቀን እረፍት እንዲሰማውና ለስራዎቹም ተገቢውን ትኩረት መስጠት እንዲችል ያግዘዋል ማለት ነው። ሁለተኛው አቮይድ ላይፍ ስትረሰርስ የምንለው ነው። ማህበረሰባዊም የሆኑ ግለሰባዊ የሚያጨናንቁና አብዝቶ እንዳስብና እንዲጨነቅ የሚያደርጉትን ነገሮች መቀነስ ከቻለም ማስወገድ ይኖርበታል ማለት ነው። ሶስተኛው እንደገና የአካል ብቃት እንቅስቃሴ ነው ማለት ነው። ይህም በቀን ውስጥ ለ30 ደቂቃ እንደዛውም በሳምንት ለ5 ቀን መጠነኛ የሆነ ጥንካሬ ያለውን የአካል ብቃት እንቅስቃሴ ለምሳሌ የሶምሶማ ሩጫ የምንለውን ቢያደርግ ይመከራል ማለት ነው። ይህም የአተነፋፈስ ስርዓቱን ለማስተካከል የምግብ ፍላጎቱን ለመጨመርና የአካል ጥንካሬውንም እንደዛው የተሻለ ለማድረግ የሚያግዘው ይሆናል ማለት ነው። ሌላውና አራተኛው ደግሞ በቂ የሆነ ውሃ መጠጣት ነው የሚያስፈልገው ማለት ነው። በቀን ውስጥ አንድ ጤነኛ የሆነ ሰው ከ2 እስከ 3 ሊትር ውሃ እንዲጠጣ ይመከራል ማለት ነው። አምስተኛውና የመጨረሻው ጤናማ የሆነ የሰውነት ክብደት እንዲኖረው አንድ ሰው የሚያግዘው የተመጣጠነ ምግብ መብላቱ ነው። የተመጣጠነ ምግብ መብላት ሲባል ከካርቦሃይድሬት፣ ከፕሮቲን እንደዛውም ከስብና ከፋይበር የበለጸጉ ምግቦችን በተመጣጠነ መልኩ ለሰውነታችን በሚያስፈልገው ልክ መብላት ይመከራል ማለት ነው። ይህም ሲባል በቀን ውስጥ ለምሳሌ ከምንበላው ምግብ አብዛኛው ከ50 እስከ 70% የሚሆነው ካርቦሃይድሬት ያለው እንዲሆን ይመከራል ማለት ነው። ይህንንም ለማግኘት እንጀራን ለማዘጋጀት ከምንጠቀማቸው እህሎች ለምሳሌ ጤፍ፣ ስንዴ፣ ገብስ፣ አጃ፣ በቆሎ፣ ዘንጋዳ የመሳሰሉት ከነዚህ እንደዛውም ከጥራጥሬ እህሎች ይህንን ማግኘት ይቻላል። ሌላውና በተለይ ደግሞ ዝቅተኛ የሆነ የሰውነት ክብደት ላለው ሰው አብዝቶ ቢያንስ በቀን 2 ጊዜ መብላት የሚጠበቅበት ደግሞ ፕሮቲን ሪች የሆኑ ወይም በፕሮቲን የበለጸጉ ምግቦችን ነው ማለት ነው። እነሱን ደግሞ ከምንድነው ማግኘት የሚችለው የሚለውን ስናይ
ከእንቁላል፣ ከዶሮ ስጋ፣ ከቀይ ስጋ እንደዛውም የወተት ተዋጽኦ እና የጥራጥሬ እህሎች ለምሳሌ አተር፣ ባቄላ፣ ሽምብራ እንደዛውም ለውዝ፣ አኩሪ አተር ከነዚህ በፕሮቲን የበለጸጉ ምግቦች ስለሆኑ ፕሮቲን የሚባለውን ንጥረ ነገር ከነዚህ ማግኘት ይችላል ማለት ነው። እነዚህንም በቀን ቢያንስ 2 ጊዜ በመመገብ የሰውነት ክብደቱን እንዳስተካከል በቀላሉ ይረዳዋል ማለት ነው። ሌላው እንደገና ደግሞ የተለያዩ አትክልቶችን ለምሳሌ ጎመን፣ ሰላጣ፣ ጥቅል ጎመን፣ ቆስጣ፣ ድንች፣ ስኳር ድንች እንደዛውም አፕል፣ ሙዝ የመሳሰሉትን የሚጠቀም ከሆነ ደግሞ የምግብ መፈጨቱን የሚያግዘው ይሆናል። በሽታ የመከላከል አቅሙንም የበለጠ የሚያጠናክርለት ይሆናል ማለት ነው። እንደዛውም ዘይትን በተመለከተ ደግሞ እንደ እርጎ የመሳሰሉትን ወይም ደግሞ ቅቤ እና ዘይትን ደግሞ የአትክልት ዘይትን በመጠቀም በዋናነት ስብ ለሰውነታችን ያን ያክልም አስፈላጊ አይደለም። የተለያዩ በሽታዎችን የማምጣት እድል ስላለው ማለት ነው አስተዋጽኦ የማድረግ። ስለዚህ ዘይትን በተመለከተ የአትክልት ዘይትን መጠቀም ነው የሚመከረው ማለት ነው። አሁን ያልኳችሁን ነጥቦች በማድረግ አንድ ሰው በቋሚነት ይህንን የአመጋገብና የአኗኗር ዘይቤ በመከተል ጤናማ የሆነ የሰውነት ክብደት እንዲኖረው ማድረግ ይችላል ማለት ነው። ሰላም።